የበረሃው የውሃ ማሰሮ። በአንድ ወቅት ሁለት ተጓዦች በበጋው የበረሃ ሙቀት ይጓዙ ነበር። በጣም ከመጠማታቸው የተነሳ ጉዟቸውን መቀጠል አቅቷቸዋል። ድንገት በመንገዳቸው ላይ ግማሽ ማሰሮ ውሃ አገኙ። የመጀመሪያው ተጓዥ ራስ ወዳድና ስግብግብ ነበር። ውሃውን እኔ ብቻዬን ነው የምጠጣው በሚል ጓደኛውን በኃይል ገፍትሮ ጥሎ ማሰሮውን ያዘ። ይህ ውሃ ለእኔ ብቻ ነው የሚበቃው፣ አንተ ብትሞትም ግድ የለኝም አለው። ውሃውን በሙሉ ብቻውን ጠጣው። ጓደኛው በጥም እየተሰቃየ እዛው በረሃ ላይ ወደቀ። ራስ ወዳድ ተጓዥ ጉዞውን ቀጠለ። ነገር ግን ከጥቂት ሰዓታት በኋላ ከልክ በላይ በመጠጣቱና በስግብግብነት በፍጥነት በመጓዙ ሆዱን አሞት መራመድ አቃተው። አልጠግብ ባይ ሲተፋ ያድራል እንደሚባለው በረሃው ላይ ሲወድቅ የሚረዳው ደግፎ የሚይዘው አንዳችም ሰው አልነበረም። ያዳነው የመሰለው ውሃ በብቸኝነት ለሞት ዳረገው። የሥነ ልቦና ባለሙያዎች ራስ ወዳድነትን የሚተረጉሙት ከሌሎች ፍላጎትና ስሜት በተቃረነ መልኩ ለራስ ጥቅም ብቻ ከመጠን በላይ መጨነቅ ብለው ነው። መንስኤዎቹ ምንድን ናቸው? በልጅነት ፍቅር ወይም ቁሳቁስ ያጡ ሰዎች ሲያድጉ ሁሉንም ነገር ለእኔ ብቻ ማከማቸት አባዜ ይይዛቸዋል። ያለኝ ነገር ያልቅብኛል፣ እጎዳለሁ የሚል ስነ ልቦናዊ ስጋት ሰዎችን ራስ ወዳድ ያደርጋል። የሌሎችን ስቃይና ስሜት የመረዳት አቅም ማነስ። የራስ ወዳድነት አስከፊ ጉዳቶች። ራስ ወዳድ ሰው በሰዎች አይወደድም። ውሎ አድሮ ጓደኛ እና አጋዥ ያጣል። ሁልጊዜ ሰዎች ጥቅሜን ሊነኩብኝ ነው በሚል ጥርጣሬ ስለሚኖር የውስጥ ደህንነት አይሰማውም። ሕይወት በሰዎች ትብብር የምታድግ በመሆኗ ማጋራት የማይችል ሰው ትልልቅ ቦታዎች ላይ አይደርስም። የመውጫ መንገዶችና ምክሮች። ካለዎት ነገር ላይ በትንሹም ቢሆን ለሰዎች መስጠትን ይለማመዱ። መስጠት ውስጣዊ እርካታን ይሰጣል። ማንኛውንም ውሳኔ ከመወሰኑ በፊት ይህ ድርጊት በሌላው ሰው ላይ ምን ስሜት ይፈጥራል ብለው ራስዎን ይጠይቁ። ያለዎትን ነገር በማድነቅ ስግብግብነትንና የፍርሃት ስሜትን መቀነስ ይቻላል። ሰላም ሁኑ።